የፊፋ የዓለም ዋንጫ 1000ኛ ጨዋታ ላይ ደርሷል። ከተጀመረ 96 ዓመት ላይ የሚገኘው የዓለም ዋንጫ በአሁኑ ሰዓት 1000ኛ ጨዋታውን እያደረገ ይገኛል። ከደቂቃዎች በፊት ቱኒዚያ ከጃፓን ማድረግ የጀመሩት የምድብ ሁለተኛ ጨዋታ በዓለም ዋንጫ ታሪክ 1000ኛ ጨዋታ ሆኖ ተመዝግቧል። ኡሩጓይ ካሰናዳቸው 1930 የጀመረው የዓለም ዋንጫ ፈረንሳይና ሜክሲኮ ባደረጉት ጨዋታ አንድ ብሎ የተጀመረ ትልቁ መድረክ 1000ኛ ጨዋታ ላይ ደርሷል። በዓለም ዋንጫ 100ኛ ጨዋታ የተደረገው በ1954 አውስትራሊያ ኡሩጓይን 3-1 ባሸነፈችበት ሲሆን 200ኛ ጨዋታ የተደረገው ደግሞ በ1966 የዓለም ዋንጫ ፍጻሜ እንግሊዝ ምዕራብ ጀርመንን አሸንፋ ዋንጫውን ባነሳችበት ዕለት ነበር። 300ኛ ጨዋታው ደግሞ በ1978 የአርጀንቲና ዓለም ዋንጫ ጣሊያን አውስትራሊያን ስታሸንፍ ሲሆን 400ኛ ጨዋታው ደግሞ በ1986 አርጀንቲና ኡሩጓይን 1-0 ባሸነፈችበት ጨዋታ ነው። 500ኛ ጨዋታው በ1994፣ 600ኛው በ2002፣ 700ኛው ደግሞ በ2006፣ 800ኛው በ2014፣ 900ኛው በ2018 የሩሲያ ዓለም ዋንጫ ፍጻሜ ሲሆን 1000ኛ ጨዋታው ደግሞ በአሁኑ ሰዓት እየተካሄደ ይገኛል። 1 ሰዓት ላይ በተጀመረው ጨዋታ ጃፓን ቱኒዚያን 2-0 እየመራች የመጀመሪያውን አጋማሽ አጠናቃለች ይላል ሀገሬ ቲቪ በመረጃው።